ታላቁ ፈላስፋ ኮንፊሸስ እንዲህ ይላል፣ የበለጠ ጥበበኛ ለመሆን የሚያግድህ ብቸኛው ነገር ሁሉንም ነገር አውቃለሁ ብለህ ማሰብ ነው። ሞኝነት በዲግሪ ወይም ደግሞ በትምህርት የሚለካ ሳይሆን በዕለት ተዕለት ውሳኔዎች የሚታይ የባህሪ ድክመት ነው። ብዙ ብልህ የሚመስሉ ሰዎች በሕይወት አጋጣሚዎች ሲፈተኑ የቱንም ያህል እንደማያውቁ በግልጽ ያሳያሉ። ራሳችሁን ጥሩ ደረጃ ላይ ለማድረስ ከፈለጋችሁ መጀመሪያ እነዚህን የሞኝነት ምልክቶች ከባህሪያችሁ ማጽዳት ይኖርባችኋል። አንደኛ፣ መናገር እንጂ ማዳመጥ አለመቻል። ሞኝ ሰው አፉ እንደማይዘጋ በር ነው። ሁልጊዜም መናገር ይፈልጋል። ለሌሎች ዕውቀት ቦታ የለውም። እውነተኛ ብልህ ሰው የሚሰማው እውነት ለመረዳት ነው። ሞኝ ሰው የሚሰማው መልስ ለመመለስ ብቻ ነው። ብዙ የምታወራ ከሆነ የምትማረው ነገር የለም። በአንድ ክፍል ውስጥ ብዙ የምታወራው አንተ ከሆንክ በዛ ክፍል ውስጥ ትንሹ ሰው አንተ ነህ። በሁለተኛ ደረጃ ስህተትህን በሌላ ሰው ላይ መጫን። በሕይወት ውስጥ ችግር ሲገጥምህ ለውድቀት ምክንያት የምትፈልገው ከራስህ ውጭ በመንግስት፣ በቤተሰብ ወይም ደግሞ በጓደኛ ላይ ከሆነና ተጠያቂነት አለመውሰድ የደካማ አእምሮ ምልክት ነው። ስኬታማ ሰዎች ውድቀታቸውን እንደ ትምህርት ቤት ይጠቀሙበታል። ሞኝ ሰዎች ግን ውድቀታቸውን እንደ ሰበብ ይጠቀሙበታል። በሶስተኛ ደረጃ ተመሳሳይ ስህተትን ደጋግሞ መስራት። የሞኝነት ትልቁ መገለጫ ያለፈውን ስህተት ሳይማሩበት እንደገና መድገም ነው። ሕይወት ፈተናን ትሰጥሃለች። አንተ ግን ትምህርቱን ካልወሰድክ ፈተናው እየከበደህ ይሄዳል። አንድ ጊዜ ወድቀህ ካልተማርክ ያ ስህተት ሳይሆን ምርጫ ነው። በከፍታ መንገድ ላይ መጓዝ ከፈለግ ያለፈው ስህተትን እንደ መስታወት ተጠቀምበት እንጂ እንደ መሸሸጊያ አትጠቀምበት። በአራተኛ ደረጃ ሁሉንም አውቃለሁ ባይነት። ይህ ክሎዝድ ማይንድሴት ይባላል። አዳዲስ ሐሳቦችን ለመቀበል ፈቃደኛ ያልሆነ አእምሮ የሞተ አእምሮ ነው። የዓለም ዕውቀት ውቅያኖስ ሲሆን አንተ የያዝከው ግን እንደ ብርጭቆ ውሃ ነው። ሁሉንም አውቃለሁ ብሎ የሚያስብ ሰው ከምንም በላይ አደገኛ ነው። መማር የሚያቆም ሰው ማደግ ያቆማል። በአምስተኛ ደረጃ የማይቆጣጠሩት ነገር ላይ መጨነቅ። ሞኝ ሰው ጉልበቱን የሚያጠፋው እሱ በማይቆጣጠራቸው ነገሮች ላይ ነው። ለምሳሌ ሌሎች ሰዎች ስላንተ የሚያስቡት ነገር፣ የአየር ሁኔታ፣ ያለፈ ጊዜ ሊሆን ይችላል። ብልህ ሰው ትኩረቱን የሚያደርገው በእርሱ ቁጥጥር ስር ባሉ ነገሮች ላይ ብቻ ነው። ማለትም በራሱ ሥራ፣ በራሱ አስተሳሰብና በራሱ ጥረት። የሌሎችን አስተያየት ለመቀበል መሞከር የጊዜ ብክነት ነው። በሕይወታችሁ ውስጥ ከፍታን የምትፈልጉ ከሆነ መጀመሪያ እነዚህን የሞኝነት መገለጫዎች ከማንነታችሁ ነቅላችሁ ማውጣት ይኖርባችኋል። የራሳችሁን ስህተት ተቀበሉ። ማዳመጥ ተለማመዱ። በማትቆጣጠሩት ነገር ላይ ጊዜያችሁን አታባክኑ። ሕይወታችሁ በሌላ ሰው እጅ ሳይሆን በራሳችሁ ጥረት ለመገንባት ቆርጣችሁ ተነሱ። ይህ መልእክት ከወደዳችሁት እና ለቀጣይ ጉዟችሁ አጋዥ ሆኖ ካገኛችሁት ከፍታ ቻናልን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ቸር ሰንብቱ።